አንዳንድ ጎበዝ ሚስቶች አሉ at the same time ሚስት ናት እህት ናት ጓደኛ ናት ሐቂቃ እናትም ናት ከትዳር አጋርህ ጋር ጥሩ የጓደኝነት ጊዜ ለማሳለፍ መሞከር ጥሩ ነው እኔ የትዳር ባልደረባ ደባል አይደለም አንዳንድ ጎበዝ ሚስቶች አሉ at the same time ሚስት ናት እህት ናት ጓደኛ ናት ሐቂቃ እናትም ናት እንዲያሟላሉ በተመሳሳይ ለባሉም ልትገለብጠው ትችላለህ በቃ እንደ ጓደኛ በዝርዝር በነፃነት ታወራለህ እንዲ ብላት እንዲ ማለት ነው ያለች ተፈስርብኛል ብለ ሳፈራት ማለት ነው ነገር አትበላም ነገር አይበላም እሱ ኦኬ ሌላ መንፈሳዊ ግን ዋኒዎች ለምሳሌ ኢባዳ አብሮ ማድረግ ከተቻለ መስጂድ አንድም ቢሆን አብሮ መሄድ እስላማዊ ፕሮግራሞች ያሉባቸው ለተያይዞ መሄድ ኢንቲሜሲን ይፈጥራል ቅርበትን ያጠናክራል ያገባ በተወሰነ ቀን አንዴም ቢሆን በሳምንት አንድ ቀን ሊሆን ይችላል ታዓሊም ሊሆን ይችላል ቁርአን ሊሆን ይችላል አዝካር الصباح والمساء አብረህ የምትልባቸውን ሴናሪዮች ማመቻቸት ኢንቲሜሲን ሲጨምር ኮሚትመንትን ይጨምራል በቃ ለዛ ቤት ያለህ ነገር ይጨምር ይመጣል ለምን እነዚህ ነገሮች ረህመት አለ በውስጡ ታቃለ ያ አላህ መላእክቶች ይከቡታል እንደዚህ አይነት የኢባዳ ጀው በጣም ደስ ይላል ታወቀ ነገር ነው ሌላ ስጦታን መለዋወጥ ነው በቃ አንዱ ለሌላኛው ያለውን ኮሚትመንት ያሳይበታል ለሷ በለ ሄደ የሆነ ሱፐርማርኬት ገብተ የ10 ብር ዕቃ ሊሆን ይችላል ገዛው የ100 ብር ሊሆን ይችላል ተጋነነ ነገር ላይ ነውና መጨረሻ ላይ ማንሳት የፈለኳት ነገር ቀድም ያልኩልህ ነገር ነው አህመድ ኢንቲሜሲን ገቢና አታውጣው ወደ ኋላ አትመልሰው ይላሉ ማለት ሲቀመጡ እንኳን አንዳንድ ሰዎች አይታችሁ ከሆነ ባልና ሚስት ማለት ነው ይራራቃሉ ፊዚካሊ ማለት ነው ፊዚካሊ ሲቀመጡ አታርግ ነው ማለት ነው just come closer አንዳንዴ ልጆች እንደዚህ ይቀመጣሉ እንደዚህ ትራስ በዚህና በዚህና እንደዛ እንኳን ባትፈቅድ መርጣለሁ እኔ ሐቂቃ ስትቀመጥ የተለያየ ቦታ ስትሄድ ብትችል አብረህ ብትሄድ ራትም ሲበላ ቁርስም ሲበላ አብረህ ከሆንክ ኢንኬስ ቀሷ